ሰላም ውድ የቻላችን ቤተሰቦች እንደምን አላችሁ? ዛሬ በአምስተኛ ክፍል ዩኒት 1 ሌሰን 8 አክቲቪቲ 3 ላይ ተገናኝተናል ማለት ነው። አክቲቪቲ 3 እና አክቲቪቲ 4ን አብረን ከኔ ጋር እንሰራለን ማለት ነው። ለቻናላችን አዲስ ከሆናችሁ እስካሁን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል አባል መሆን ትችላላችሁ። የዛሬው ጥያቄያችን የሚሆነው activity 3 the words under column A are taken from the passage to match them with their contextual meanings given under column B ይላል ማለት ነው። ስለዚህ column A በኩል ለተሰጡ ወርዶች ከcolumn B በኩል እያመጣን ማች እናደርጋቸዋለን። column A ላይ nationwide slaughter ingredients asher household እና ባንች ተሰጥቶናል ማለት ነው። ስለዚህ ለነዚህ ወርዶች ከክሉሜን ቢ በኩል እያመጣን እናዛምዳቸዋለን ማለት ነው። ስለዚህ ለመጀመሪያው ጥያቄ ኔሽን ዋይድ የሚለው መልስ ሊሆን የሚችለው ኢ ላይ ያለው መልስ ነው ማለት ነው። አክሮስ ዘ ካንትሪ የሚለው ለመጀመሪያው ጥያቄ መልስ ሊሆን ይችላል። ሁለተኛው ስላተር ይላል ማለት ነው። ስላተር ለሚለው ደግሞ ሲ ላይ ኪል የሚለው መልስ ሊሆን ይችላል ማለት ነው። ሶስተኛ ኢንግሪዲየንትስ ይላል ማለት ነው። ኢንግሪዲየንትስ ለሚለው ደግሞ ኤፍ ላይ one of the food items you use to make የሚለው ለሶስተኛው ኢንግሪዲየንትስ ለሚለው መልስ ይሆናል። አራተኛ አሸር ይላል ማለት ነው። አሸር ለሚለው ደግሞ ቢ ላይ ሊድ የሚለው መልስ ሊሆን ይችላል ማለት ነው። አምስተኛ ሃውስሆልድስ ይላል። ስለዚህ ሃውስሆልድስ ለሚለው ደግሞ ዲ ላይ ያለው ፋሚሊ የሚለው መልስ ይሆናል ማለት ነው። ስድስተኛ ባንች ይላል። ባንች ለሚለው ደግሞ በኩት የሚለው ኤ ላይ ያለው መልስ ሊሆን ይችላል ማለት ነው። ስለዚህ አክቲቪቲ 3 ላይ ያለውን ማቺንግ በዚህ መልኩ ሰርተን ጨርሰናል ማለት ነው። ስለዚህ አክቲቪቲ 4 ላይ ያለውን ጥያቄ አብረን እንሰራለን ማለት ነው። አክቲቪቲ 4 using the right words under column A above to complete the sentences below ላለ ማለት ነው። ስለዚህ በእነዚህ ሴንቴንሶች ውስጥ ብላንኮች አሉ ማለት ነው። በእነዚህ ብላንኮች ደግሞ የሚስማማቸውን ወርድ እየመረጥን በውስጣቸው እናስገባቸዋለን ማለት ነው። ስለዚህ ለመጀመሪያው ጥያቄ አቤላ gave a blank of flowers to his teacher on parents day ይላል ማለት ነው። ስለዚህ ለመጀመሪያው ጥያቄ ባንች ነው ማለት ነው። ዳሹ ላይ የሚገባው ወይም ብላንኩ ላይ ሊገባ የሚችለው ወርድ ባንች ነው ማለት ነው። አቤላ gave a bunch of flowers to his teacher on parents day ካላችሁ ትክክል ነው። ለአንደኛው ባንች ያዙት። ሁለተኛ some cultural holidays are celebrated blank while some are celebrated by particular communities ይላል ማለት ነው። ስለዚህ ለሁለተኛው መልስ ሊሆን የሚችለው ኔሽን ዋይድ የሚለው ነው ማለት ነው። ስለዚህ ለሁለተኛው ኔሽን ዋይድ የሚለውን ብላንኩ ላይ ማስገባት ይቻላል ማለት ነው። ሶስተኛ my father often blank a sheep for holidays ይላል ማለት ነው። ስለዚህ ለሶስተኛው slaughters የሚለው መልስ ይሆናል ማለት ነው። አራተኛ you can search for the blank of the new dish from YouTube ይላል ማለት ነው። ስለዚህ ለአራተኛው ዳሽ ingredients የሚለው መልስ ሊሆን ይችላል ማለት ነው። ስለዚህ አራተኛው you can search for the ingredients of the new dish from YouTube የሚለው ነው ማለት ነው መልስ ሊሆን የሚችለው። ስለዚህ ተማሪዎች የዛሬውን ጥያቄ በዚህ መልኩ ሰርተን ጨርሰናል ማለት ነው። አክቲቪቲ 3 እና አክቲቪቲ 4ን ዩኒት 1 ሌሰን 8 ላይ ያለውን ጥያቄ ከኔ ጋር አብረን ሰርተናል። ስለዚህ ሌሎች ጥያቄዎችንም ስለምንሰራ
ቪዲዮን ስንለቅ እንዲደርስላችሁ ደግሞ የሰብስክራይብ በተን በመጫን ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ እና ሼር ማድረግ እንዳትረሱት። የዛሬውን ክላስ በዚህ ጨርሰናል። በሌላ ክላስ እስከምንገናኝ ቸር ሰንብቱ።